አርጋ ለማሳመር እየሞከርኩኝ የሰማሁትን ወሬ ላካፍላችሁ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ቤተሰብ እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። እንግዲህ የሰማሁት ወሬ ምን መሰላችሁ? የሀገሬ ልጆች አርቲስት ገነት ንጋቱ ከባሏ ጋር እንደገና ተሞሸረች ማለት ነው። ከ14 አመት መለያየት በኋላ እዚህ ጋር የተረዳሁትና የገረመኝ ነገር አለ። የእውነት በልባችሁ ፍቅር ካለ ለምን ሺህ ዓመታት ተለያይታችሁ አትኖሩም? አንድ ቀን መገናኘታችሁ እንደማይቀር እሱ ነው የተረዳሁት። አንደኛ ማለት ነው አስባችሁ እንግዲህ 14 አመት ማለት በጣም ከባድ በጣም ብዙ አመት ነው እና በዚህ አመት ውስጥ እንግዲህ እሱም ሌላ ሳያገባ እሷም ሌላ ሳታገባ በትግስት እሷም ልጆችን አሳድጋለሁ ብላ እሱም ደግሞ እንደዛው ተለያይተው ግን ደግሞ ልጆቻቸውን እያሳደጉ ልጆቻቸው በሚፈልጉባቸው ቦታዎች እየተገኙ ምናምን በጣም ነበር እንትን የሚሉት። የሆነ ጊዜ እንደውም ተጋቡ ምናምን ተመላለሱ፣ ሰይፍ ላይ እንደውም ተመላለሱ ምናምን እየተባለ ነበርና አሁን በበዓላቸው ተሞሸሩ። ዛሬ በዓላቸው ነውና በበዓላቸው ተሞሸሩ ማለት ነው። በስተርጅና ሙሽርነት ደስ ይላል። የእውነት የኔ ሰየት ነው ኤክሲ ማለት ነው። እኔም ተስፋ አለኝ አንድ ቀን አብረን እንደምንሆን ምናምን ብንለያይም ትላላችሁ ጋይስ። ተስፋ እንዲያቆርጡ ማለት ነው። እና የተለያየ ሰው ተለያይቶ ይቀራል ማለት አይደለም። አንዳንዴ ሰይጣን ወይም ደግሞ አንዳንዴ ነገሮች በቃ ከባድ ነው፣ ልትለያዩ ትችላላችሁ። ወይም ደግሞ በቃ እየተዋደዳችሁ ልትለያዩ ትችላላችሁ። እንደገና ደግሞ ይሁን የሚያናድር ነገር ገብቶ ማላችሁ ጊዜያዊ ንደቱ ነው። ያን ንደት ግን ክፍተት ሊፈጥርባችሁ ይችላል ምናምንና ግን ምንም የቱንም ማከል አመት ብትለያዩ ትንሽዬ እንኳን ፍቅር በልባችሁ ካለ ከዛ ሰው ጋር ትገናኛላችሁ ማለት ነውና የእውነት በጣም የገረመኝ በጣም ደስ ያለኝም ነገር ነው። ልጆቻቸው በጣም አድገዋል። ለልጆቻቸው ለራሱ ትልቅ ደስታ ነው ማለት ነውና አድገው እንደዚህ እንደገና እናትና አባቶቻቸው ተለያይተው ነበር እንደገና አንድ ላይ ሆነው ሁለታቸው አንድ ላይ ሆነው ሲሞሸሩ ማየት ለልጆቹ ለራሱ በጣም ትልቅ ደስታ ነው። እንኳን ለልጆቹ ይለኛ ራሱ ደስ ብሎናል ማለት ነው። እና የተለያየንም ተስፋ ይኖረናል ማለት ነው። አረስ ቀልዳችሁ ነው። የተለየሁት ሰው የለም ማለት ነውና ጋይስ ትምህርት አለው፣ በጣም ትምህርት አለውና ዛሬ ጉርሻዎች ላይ ነው ፌስቡክ ላይ እንደዚህ ተለቆ ሳይ ኦኤምጂ ነው ያልኩት። በጣም ነው ደስ የሚለው የእውነት በጣም በቃ ፍቅር ከባድ ነው ማለት በቃ ምንም ያክል ብትለያዩም ግን ትንሽ ውደት አለባችሁ ላይ ካለ በቃ ተስፋ ያለ መቁረጥ የምትጓዙ ከሆነ የእውነት አንድ ላይ አብራችሁ ሆናችሁ እንደዚህ የራሳችሁንም ደስታ ትፈጥራላችሁ፣ ለሰውም ደስታ የምትፈጥሩበት ቀን ይመጣል ማለት ነው። እንደዚህ በቃ ተለያይተናል እኛ እንኳን እንገናኝም ግን ወደዋለሁ ተለያይተናል እንደዚህ ሆኗል ይሄን ዓመት ሆኖታል ይሄን ዓመት ሆኖኛል ምናምን በሚለው እንዳትሄዱ ማለት ነው። ለምን ሺህ ዓመት አይቆይም። ተለያይታችሁ ግን ተገናኙ ባላችሁ ሰዓት ትገናኛላችሁ የሆነ ከተዋደዳችሁ